የድራማውም እይታ የሚጀምረው በአንድ የገበያ ማዕከል ውስጥ አንዲት ሳራ የተባለች በጣም ሀብታም የሆነችን ልጅ የቀድሞ ፍቅረኛዋ ሲያስቸግራት እያሳየን ሲሆን በድንገትም ከሌሎች ጥንዶች ጋር ትጋጭና በጣም ውድ ዋጋ የሚያወጣው ጫማዋ ላይ ቡና ይፈስባታል። በሰዓቱም ከየት መጣ ሳይባል አንድ ወጣት ብቅ ብሎ በመንበርከክ ጫማዋን ሲያጸዳ ሳራም በጣም ግራ ትጋባለች። የቀድሞ ፍቅረኛዋን በዚህ ነገር ተናዶ ከቦታው ይሄዳል። እሷም ያጸዳላትን ልጅ ልጋብዝ ብላ ስትጠይቀው እሱም ወደ ቦርሳው እየተመለከተ እነዚህን መሸጥ እንዳለበት ያሳውቃታል። እሷም ካርዷን በማውጣት ሁሉንም ቦርሳዎች እንደምትገዛው ትነግረዋለች። በሚቀጥለውም ቀን ወደ ልጁ ቤተሰብ ቤት በመሄድ ልጃቸውን እንዲድሩላት ትጠይቃቸዋለች። ወላጆቹም እንዴት ልጃችን ለዚህ ቁም ነገር ደረሰ ብለው በመደንገጥ ይመለከታሉ። እንደ እውነቱ ሳራ ማለት የአንድ ትልቅ ንብረት ወራሽ የነበረች ቢሆንም ወላጆቿ ከተፋቱ በኋላ ግን አባቷ ከሌላ የወለደው ወንድሟ ሹዛዩ ዋነኛ የርስቷ ተፎካካሪ ሆኖባታል። አሁን ላይም ሳራ ወንድሟ ሹዛዩ ከአንዲት ተዋናይት ጋር ግንኙነት እንደጀመረ ጠርጥራ እየተከታተለችውም እያለ አንድ እንግዳ ሰው ብቅ ይልና እርዳታውን ይጠይቃታል። እሷም እምቢ በምትለው ጊዜ እሱም ሳራ እምቢ የማትለውን ቃል ሲናገር ሳራም ተስማምታ አንሶላዎችን በማጠፍ እያገዘችው ቀስ በቀስ በመካከላቸው ያለው ርቀት እየቀነሰና እየተቀራረቡ ይመጣሉ። ሳራም እየተከታተለች በነበረችው ነገር ላይ ትኩረቷን ማድረግ አልቻለችም። የልጅም ስም ዩንሃው እንደሚባልና ተዋናይቷም ሳራን ለማስቆም እሱ እንደላከችባት እንረዳለን። በአንድም ቀን ሳራ ወደ አንድ ካፌ ትሄዳለች። እዛም የተለያዩ ሲንግል ሴቶች አንድን ወንድ ተመስጠው እየተመለከቱ ታያለች። እሷም ዩንሃው እንደሆነና በካፌ ውስጥም እንደሚሰራ ትመለከታለች። በመጀመሪያ ችላ ያለችው ቢሆንም በሂሳብ ክፍያው ላይ 2 ጊዜ ቅናሽ ሲያደርግላትና በቡና መጠጫዋም ላይ ልብ ቅርጽ የሳለላትን ስትመለከት ፈገግ ትላለች። ከዛንም ቀን ጀምሮ ሳራ ወደ ገበያ ማዕከሉ ስትመጣ ዩንሃው ከፊት ለፊቷ በመቆም ምንም ሳይል በዝምታ አበባ ይሰጣታል። ሳራም ይህ አዲስ የማሽኮርመሚያና የማጥመጃ ዘዴ መሆኑ ነው እንዴ ብላ ግራ ትጋባለች። ከጥቂት ቀናትም በኋላ ሳራ በቢሮዋ ውስጥ ሆና እየሰራች እያለ በውጭ በኩል ግርግር ትሰማለች። ድንገትም በሯ ይከፈትና ያለ ጸሐፊዋ ፍቃድ አንድ ዕቃ አድራሽ ወደ ውስጥ በመግባቱ ሳራ ትናደዳለች። ዕቃ አድራሹም ደብዳቤው ለትክክለኛው ባለቤት ብቻ እንደሚሰጥ አጥብቆ በመናገር ሳራ መታወቂያዋን እንድታሳየው ጠይቋት ሳራ መታወቂያዋን አውጥታ ታሳየዋለች። በሰዓቱም ዕቃ አድራሹ ዩንሃው እንደሆነ ትመለከታለች። በአሁኑ ግን ዩንሃው የሆነ ነገር እያደረገ እንደሆነ ጠርጥራለች። ዩንሃው ግን ካህን የመሆን ህልም ስላለው ህልሙንም ለማሳካት የተለያዩ ስራዎች እንደሚሰራ እንረዳለን። የሳራ አባትም ከሀብታም ቤተሰብ የመጣና ይህንንም ለመገንባት በጣም የለፋ ሲሆን ሳራም ደከመኝ ሰለቸኝ ሳትል አቅሟ በቻለው መጠን የምትሰራ ቢሆንም ግን ብዙ ጊዜ በሌሎች ሰዎች ጥሩ አስተያየት የሚደርሳት አልነበረም። በአንድም ቀን ሳራ በኩባንያ ውስጥ በተካሄደው የባለ አክሲዮኖች ስብሰባ ላይ በተገኘችበት እሷ ያቀረበችው ሀሳብ ጥሩ የነበረና ተቀባይነት ያገኘች ቢመስላትም የበፊት ነጋዴዎች ግን ባቀረበችው ሀሳብ ያላገጡና ሙድ ይዙባት ነበር። ሳራም በዚህ በጣም ብትበሳጭም ምንም ሳትል በዝምታ ትሄዳለች። ስሜቷን መቆጣጠርም አቅቷት መኪና ለማሳጠብ በቆመችበት ስቅስቅ ብላ ታለቅስና ራሷን ታረጋጋለች። በሰዓቱ መኪናውን የሚያጥብ የነበረው ዩንሃው እንደሆነ ትመለከታለች። እሱም ብቅ ይልና ላጠበበት ከምትከፍለው ቡና እንድትጋብዘው ጠይቋት ተስማምታ ወደ አንድ ካፌ ይገባሉ። በተቀመጡበትም ለራሷ ብቻ የምትበላውን ነገር ስታዝ ዩንሃውን በመገረም ስሜት ይመለከታታል። እሷም ስለ ስሜቷ ምንም ነገር ሳትናገር ለምን ለአንድ ነፍሱ እንዲህ በየቦታው እየተሯሯጠ እንደሚሰራ ጠይቀዋለች። የዩንሃው የተለየ አመለካከት ግን እውነተኛ ህልሙ ካህን መሆን ነበር። በዚህም ፍላጎቱ ምክንያት ከእናቱ ጋር ስላልተስማሙ በመሃላቸው በጣም ትልቅ ግጭት ይፈጠርና ዩንሃውም ከቤት ወጥቶ ህይወቱን ለመቀየር ይወስናል። በሌላ በኩል ሳራ ምንም እንኳን ቢሊዮነርና በቅንጡ ቤት የምትኖር ቢሆንም በግዴለሽነቷ ምክንያት የቤቷ የንጽህናና የጽዳት ጉዳይ ግን እረፍት ነስቷታል። ወዲያውኑ የጽዳት አገልግሎት ወደሚሰጡበት በመደወል 10 ሰራተኛ እንዲልኩላት ትጠይቃለች። እነሱም በጣም ጎበዝና ጠንካራ ሰራተኛ እንደተላከ ነግረዋት ለማጽዳት የመጣው ሰው ግን አንድ ብቻ ሰራተኛና ይባስ ብሎም ደግሞ ዩንሃው እንደሆነ ስትመለከት ሳራ ትደነግጣለች። ዩንሃውም የሳራ ቤት መሆኑን አላወቀም ነበር። እሱም የቤቱን ሁኔታ ተመልክቶ ለምን ብዙ ሰራተኛ እንደጠራች ይረዳና ስራውን መስራት ይጀምራል። ሳራም በጥንካሬው በጣም ትደነቃለች። ከሰዓታትም በኋላ ሁሉም ነገር አስተካክሎ ቦታ ሲዞ ሊወጣ ሲል አምፖሉ ላይ ችግር እንዳለ አስተውልና ለማስተካከል ይሞክራል። በድንገትም አምልጦት ወድቆ ይሰበርበታል። በዚህም በጣም ደንግጦ ምን ያህል ዋጋ እንደሚያወጣ እያሰበና እየተጨነቀ እያለ ሳራ ወደ ቤት ትመጣለች። እሷም የተሰበረውን ከተመለከተች በኋላ ዩንሃውም ገንዘቡን እስኪሸፍን በእሷ ስር ሆኖ እንዲሰራና እንዲያገ
እንዲያገለግላት ሲጠይቃት እሷም ወዲያውኑ በመቃወም ምን ያህል ውድ ዋጋ እንደሚያወጣ በመግለጽ ገንዘቡን በቀጥታ እንዲከፍላት ትነግረዋለች። እሱም ቀጥሎ እዳውን እስኪከፍልለት ድረስ በየቀኑ ቤቷ እየመጣ እንደሚያጽዳ ይነግራታል። ሳራም ያመነታች ቢሆንም ወንድ ልጅን ግን አምና ለመቅጠር ይከብዳታል። ዩንሃውም ካህን የመሆን ህልሙን ይገልጽላትና ለሴት ልጅ ምንም ፍላጎት እንደሌለው ይነግራታል። እሷም ይህንን ከሰማች በኋላ የጸዳውን ቤቷን ተመልክታ በመደሰት ለቤቷ ጽዳት እሱ ጥሩ በመሆኑ እንደሚያስፈልጋትና በስራ በምትወጠርበትም ወቅት ረዳት ቢኖራት ምን ያህል ነገሮች እንደሚቀሉላት በማሰብ ትስማማለች። በሚቀጥለውም ቀን ሁለቱ አንድ ላይ ሱፐርማርኬት በመሄድ ለቤቱ የሚያስፈልገውን ነገር እየገዙ ይገኛሉ። እዛም ሰው ሲመለከታቸው አሰሪና ሰራተኛ መሆናቸውን ባለማመን ጥንዶች እንደሆኑ በራሳቸው ደምድመዋል። ዩንሃውም የቀድሞ የሥራ ባልደረቦቹን አግኝቶ ከነሱ ጋር መነጋገር ይጀምራል። ሳራም ከዚህ በመነሳት ምን ያህል የተለያዩ ስራዎች እንደሰራና በሚሄድበት ሁሉ የሚያውቀው ሰው መኖሩን በማየቷ በጣም ተገርማ በእርጋታ ትጠብቀዋለች። የዛን ዕለትም ሳራ የትልቅ ንግድ ስብሰባ ስለነበራት በዛ ተገኝታለች። እንደሌላ ጊዜውም አንዳንድ በስራው ላይ የቆዩ ባለአክሲዮኖችም ሴት ልጅ ቆንጆ ሆና ለመታየት እንጂ ለመሪነት ብቁ አይደለችም በማለት ንግግራቸውን ይጀምራሉ። ሳራም ንዴቷን ለመቆጣጠር ብትሞክርም ግን ይባስ ብሎም ሴት በመሆኗ ብቻ መጠጥ ለመቅዳት እንደማይፈቅዱላት ስትመለከት የበለጠ ተናዳ ስብሰባውን ለቃ ትወጣለች። በኋላም የሳራ ወንድም የሆነው ሹዛዩ ባለአክሲዮኖቹን ያገኛቸውና ከነሱ ድርጅት ጋር ተስማምቶ መስራት የሚፈልጉ ከሆነ ሳራን ማክበር እንዳለባቸው ይነግራቸውና ያለበለዚያ ግን በመካከላቸው ጥሩ ነገር እንደማይፈጠር አስጠንቅቋቸው ይሄዳል። አመሻሽም ላይ ሹዛዩና ባለአክሲዮኖች በተሰበሰቡበት ሰዓት በድጋሚ ሳራ ላይ የሚያሾፍ ሆነ እሷን የሚያጣጥል ሰው እንዳይኖር አስጠንቅቆ ይሄዳል። ሳራም ወደ ቤት ስትደርስ በጣም ደክሟት ስለነበር ሜካፓን እንኳን ለማስለቀቅ አቅም ስላልነበራት በተቀመጠችበት ተኛለች። በሰዓቱም ብልሁና መልከ መልካሙ ሰራተኛዋ ዩንሃው ብቅ ይልና እሷን መርዳት ይጀምራል። በድንገት የበሩን ደውል ሰምተው ሄደው ሲመለከቱ ወንድሟ ሹዛዩ እንደሆነ ታይና በጣም ደንግጣ ለወንድሟ ወንድ ሰራተኛ እንደቀጠረች ብትነግረውም እንደማያምናት በመግለጽ ቶሎ እንዲደበቅ ትነግረዋለች። ዩንሃውም ከትንሽዬ ቡችላዋ ጋር መኝታ ክፍሏ ውስጥ ይደበቃሉ። ከዛ ወንድሟ ከመኝታ ክፍሏ ድምፅ ሲወጣ ይሰማና ወዲያውንም ሌላ ነገር እንዳለ ተገንዝቦ በቀልድ መልክ ውስጥ ገብቶ ማጣራት እንዳለበት ይናገራል። ሳራም በመፍራት እንደማይሆን ስትናገር እሱም ጭንቀቷን ተመልክቶ ፈገግ ብሎ ከቦታው ይሄዳል። ከሄደም በኋላ ዩንሃው በእርጋታ ወደሷ በመቅረብ ይቅርታ ይጠይቃትና በስጦታ መልክ የሚያምር የከረሜላ እሽግ ይሰጣታል። ቀናቶች በሄዱን ቁጥር ዩንሃው ስራውን በደንብ እየሰራና ሳራንም መንከባከቡን ቀጥሏል። እሷም ስራዋና ህይወቷ ላይ ስለሚያጋጥሟት ነገር ያለምንም ማመንታት ለሱ ታማክረዋለች። በአንድም ቀን ሳራ ዩንሃው ሌላ አጀንዳ እንዳለው በመጠርጠር አንዳንድ ጥያቄ ታነሳለታለች። ዩንሃውን በቀጥታ ህልሙን ለማሳካት ገንዘብ እንደሚያስፈልገው ይገልጽላትና ሳራ ባላት አቅም ድሃዎች እንድትረዳ ማድረግ እንደሚፈልግ ይነግራታል። እሷም የተናገረውን ካደመጠች በኋላ እንድረዳ የምትፈልግ ከሆነ ፈገግታን ስለምወደው አንዴ ፈገግ በልልኝ ትለዋለች። ዩንሃም ወዲያውኑ ፈገግ ሲልላት ልቧ ቅልጥ ይላል። በሚቀጥለውም ቀን ሳራ ለአንድ ቤተክርስቲያን ስጦታ ታበረክታለች። የዩንሃው መካሪም የእሱ ፈገግታ ጥሩ እንዳደረገና ፈገግታው ልዩና የሚገርም ስጦታው እንደሆነ ገልጾ ከአሁን በኋላ ይህን ፈገግታውን በጥበብ መጠቀም እንዳለበት ይነግረዋል። ዩንሃውም አልፎ አልፎ ይህን ገዳይ የሆነ ፈገግታውን ለሳራ እያሳያት የተለያዩ እርዳታዎችን እንድታደርግ ያደርጋታል። ቀስ በቀስም የእርዳታው መጠን እየጨመረና እያደገ በመምጣት ላፕቶፕና ስማርት ስልኮችን ሳይቀር መለገስ ትጀምራለች። በጊዜ ሂደትም በስራዋ ሞራል የተነካውና ያዘነችው ሳራ አሁን ላይ ሙሉ በሙሉ ተቀይራ በራስ መተማመኗ እየታደሰና ለራሷ ያላት ግምትና አመለካከት እያደገ መጥቶ ምን ያህል ጠቃሚ ሰው እንደሆነች መረዳት ትጀምራለች። በአንድም ቀን የዩንሃው ውችሏ እየሮጠች ወደ ውጭ ስትወጣ ሳራና ዩንሃውም ሊይዟት መከተል ይጀምራሉ። ከዛ በሩ ላይ ሲደርሱም ሳራ ከሁለት ሴቶች ጋር ትገጣጠማለች። ሳራም አንዷ ከዚህ በፊት ከወንድሟ ሹዛዩ ጋር ግንኙነት ስለነበራት ትከታተላት የነበረችው አርቲስት መሆኗን ትረዳለች። ከዛ ተፋጠው ሲተያዩ በመሃል ዩንሃው ይመጣል። እነሱም ዩንሃውን በሳራ ቤት ውስጥ በማየታቸው ይደነግጡና ነገሩን በሌላ ይተረጉሙታል። ሳራም ልትናገር የፈለገች ቢሆንም ግን ዩንሃውም ሳታስበው እጇን ጎትቶ ወደ ውስጥ ይወስዳታል። እሷም ተደናግጣ ሳለ ዩንሃውም ተጨምሮላት የሰበረው ዕቃ ያን ያህል ውድ ገንዘብ እንደማያወጣ እንዳወቀ ነግሯት ገንዘቡንና ስጦታ አድርጎ ሰጥቷት ይሰናበታት ይጀምራል። ሳራም በውስጧ የተለያዩ ስሜቶች እያስተናገደች ቢሆንም እሱን ለማስቆም ግን ምንም ምክንያት አልነበራትም።
የልደቷ ቀንም ደርሶ ከአባቷ ስጦታ አበባና ፖስታ ይላክላትና ከፍታም ስትመለከተው ደስታ እየመጣ እንደሆነ የሚገልጽ ነበር። በዚህም ትንሽ የደስታ ስሜት ይሰማታል። በማግስቱም የቤተሰብ ስብሰባ ነበር። ሳራም ለሷ ልደት እንደተሰበሰቡ አስባ ነበር። ነገር ግን ተዋንያኗን በቦታው ስትመለከታት ስሜቷ ተቀይሮ ትናደድና ለወንድሟ ሹዛዩና ፍቅረኛው ለሆነችው ተዋንያኗ የተዘጋጀ ፕሮግራም እንደሆነ ትረዳለች። ቢሆንም ግን ከወንድሟ የልደት ስጦታ ይሰጣትና ወንድሟም የልደቷን ቀን እንዳልረሳው በማወቋ ትደሰታለች። ፕሮግራሙ ከተጠናቀቀ በኋላ ሳራ ልትሄድም ስትል ተዋንያኗ ታስቆማትና አሁንም በመካከላቸው አለመግባባት እንዳለ ትነግራታለች። ሳራም ወዲያውኑ ወደ ዩንሃው ጋር ስትደውል እሱም ስራ ላይ እንደሆነ ነግሯት ይዘጋዋል። ሳራም ተናዳ ደግማ ብትደውልለትም ሳያነሳ ይቀራል። ብዙም ሳይቆይ አንዲት ልጅ ወደሱ በመምጣት አለቃው እየጠራው እንደሆነ ትነግረዋለች። እሱም ስራ ላይ መሆኑን ሊያስረዳት ሲሞክር እሷም ዛሬ ካፌው ሊዘጋ እንደሆነ ትገልጽለታለች። ዩንሃውና የስራ ባልደረባውም አለቃቸው ዛሬ ካፌውን ሊዘጋ እንደሆነ በመስማታቸው በጣም ይገረማሉ። አመሻሽም ላይ ዩንሃውና ሳራ ለእራት በተቀመጡበት ዩንሃውም አሁንም ድረስ በነዛ ሽማግሌ የስራ ባልደረቦቿ ተናዳ እንደሆነ ይጠይቃታል። እሷም ዛሬ ቤተሰቦቿ የእሷን ልደት በማስመልከት የተሰበሰቡ ቢመስላትም ጉዳዩ ግን ሌላ ሆኖ ስላገኘችው እንደተናደደች ትገልጽለታለች። ዩንሃውም ቀጥሎ መታወቂያዋን ተመልክቶት የልደቷ ቀን ዛሬ እንዳልሆነ መረዳቱን ሲነግራት ሳራም ቀለል አርጋ መታወቂያው ላይ ያለው ቀን የተሳሳተ መሆኑን ትገልጽለታለች። እሱም ቀኑን በጭንቅላቱ ይዘዋል። ከዛ አስተናጋጇን ጠርቶ ሂሳብ ለመክፈል ካርዱን ይሰጣታል። ሳራ እንደማይሆን ብትነግረውም ግን ምትለውን ሳይሰማ እሱ ይከፍላል። በዛም ምሽት ሳራ ወደ ስራ ቦታዋ ስትሄድ ዩንሃው ከቢሮዋ ውጭ እየጠበቃት በማግኘቷ በጣም ትገረማለች። እሱም ለልደቷ ኬክና ሻማ ይዞ ነበር የመጣው። ሳራም ይህንን በማየቷ ደስ ቢላትም ግን ስሜቷን ትደብቃለች። ዩንሃውም በልደቷ ቀን ኬክ እንዳልቆረሰች በመናገር እሱ እንድታደርግ ፈልጎ እንደመጣ ይገልጽላታል። ሳራም ለልደቷ አበባ እንደተላከላትና አበባውም ደስታ ሊመጣ እንደሆነ የሚገልጽ እንደሆነ ስትነግረው ዩንሃውም በንግግሯ ግራ ተጋብቶ ምንም መልስ ሳይሰጥ ይቀራል። እሷም በረጅሙ በመተንፈስ ሻማውን አጥፍታው ምንም ሳትል ትሄዳለች። ዩንሃውም በሁኔታዋ ተደናግጦ ኬኩን ይዞ ፈዞ ይቆማል። ሳራም ወደ ቢሮ ከገባች በኋላ እንደሌላው ጊዜ በማዘን አላለቀሰችም። ይልቁንም እጇን አጣምራ ዩንሃው ተመልሶ እንዲመጣ መጸለይ ትጀምራለች። ዩንሃውም ሳራን ለመረዳት እንደከበደውና የተናገረችውም ንግግር በጭንቅላቱ የተመላለሰበት እረፍት እንዳጣ እናያለን። ከዛ በአንድ አበባ መሸጫ ሱቅ እያለፈ እያለ ገብቶ ለመጠየቅ ይወስንና ወደ ውስጥም ገብቶ የትኛው አበባ መልእክት እንዳለውና ደስታን የሚገልጸው አበባ የትኛው እንደሆነ ይጠይቃታል። ባለ ሱቋም የጠየቃትን አበባ ታሳየውና ከደስታም ባሻገር የመለያየት የፍቅርና የሐዘን መልእክት እንዳለውም ትነግረዋለች። በተመሳሳይም ሰዓት ሳራ ራሱን አበባ እየተመለከተችና ስለ ትርጉሙ እያነበበች ትገኛለች። በአንድም ቀን ዩንሃው ሳራን ሊያገኛት በድጋሚ ይመጣል። ሳራም ያንን አበባ እጁ ላይ ይዞት ትመለከተውና ወደሱ ቀረብ ትላለች። እሱም ሊሰጣት እጁን በሚዘረጋበት ጊዜ ስሜቷ ወዲያውኑም ተቀይሮ ትበሳጫለች። ምክንያቱም ደግሞ የዩንሃው ደግነት ለእሷ የበለጠ የጎዳት እንደሆነ ስለተረዳች ነበር። ምንም ጊዜ ሳታባክንም ወዲያውኑ ልትሄድ ስትል ዩንሃው መናገር ሲጀምር ዞራ ትመለከተዋለች። እሱም ግራ በተጋባ ስሜት እንዳለና ለተወሰነ ጊዜ ለሳራ ያለው ስሜት ተቀይሮ ሊሆን እንደሚችል ይገልጻል። ነገር ግን ይሄ ለውጥ ለሱ በጣም አስቸጋሪ በመሆኑ ይህንን ከባድ ነገር በራሱ ለመሻገር ይወስናል። ከዛ አንድ ያልተጠበቀ እንግዳ ወደ ሳራ ቢሮ ይመጣል። ሰውየውም አመጣጡ ለሳራ ልዩና ወሳኝ መልእክት ለማስተላለፍ ነው። እሱም ቾይኪዮ ወደ ደቡብ ኮሪያ ሊመለስ እንደሆነ ሲነግራት ሳራም ይህንን በመስማቷ ስትረበሽ እንመለከታለን። ሳራም ከአባቷና ከቀድሞ ሚስቱ በመወለዷ የንብረቱ ተካፋይ ብትሆንም ወንድሟ ሹዛዩ ግን እውነተኛ የልጅ ልጅ በመሆኑ የበለጠ ተቀባይነት እንደሚኖረው ታውቃለች። ስለዚህም አሁን ከወንድሟ ጋር ለመፎካከር ተጨማሪ ድጋፍ እንደሚያስፈልጋትና ሰውየው ወደ እሷ የመጣውም ለዚህ መፍትሄ እንዲሆን ቾይኪዮ እንድታገባው ለመጠየቅና ለመወያየት ነው። ሳራም ይህ ጋብቻ ጊዜያዊ የስራ ስምምነት ብቻ እንደሆነ ብታውቅም ግን አሁን ላይ ወደ ህይወቷ የመጣው ዩንሃውን ታስበዋለች። ካላገባች ከወንድሟ ጋር በሚኖራት የንብረት ፉክክር ልትሸነፍ ነው። ካገባች ግን ከዩንሃው ጋር ያላት ግንኙነት ምን ሊሆን እንደሚችል በማሰብ ግራ ትጋባና ቢሮ ውስጥ ያለውን አበባ እየተመለከተች ጥቂት ታሰላስላለች። ከዛ ሐሳቧን በመሰብሰብ ወዲያውኑ ወደ ዩንሃው ጋር ትደውላለች። በሰዓቱም ዩንሃው በቤተ ክርስቲያን ሆኖ ስለ ስሜቱ ከካህኑ ጋር እየተነጋገረ ነበር። ካህኑም ዩንሃው ላለበት ጥያቄ መልሱን ሊያገኝ የሚችለው የክህነት ልብስ ከለበሰ በኋላ እንደሚሆን ገልጾለት ዩንሃውም የካህኑን ምክር በመቀበል የክህነት ልብሱን ለብሶ ወደ ቤተ ክርስቲያን ሊገባ ሲል በሰዓቱም ሳራ ወደ ቤተ ክርስቲያን ትመጣለች። ዩንሃውንም በማየቷ ደስታ ይሰማታል። ነገር ግን አሁን ውሳኔውን ወስኖ ለሁሉ ነገር እንደተዘጋጀ ትናገራለች። በዚህም ሰዓት ዩንሃው የሳራ አይኖችን ባንድ አቀረሩ ተመልክቶ ሊያናግራት
ለማሳየትም ሲሞክር ሳራም ንግግሩን አቋርጣው ጥላው ትሄዳለች። ዩንሃውም እየተከተላት ቤቷ ድረስ ይሄዳል። ሳራም ስላደረገው ነገር ሊያስረዳት መስሏት ቀርባ ስታዳምጠው እሱ ግን ቾይኪዮ የሚባልን ሰው ልታገባ እንደሆነና እጮኛዋ መሆኑን እንደሚያውቅ ነግሮ ያስደነግጣታል። ይህንን በመስማቷም ሳራ ፊቷ ይገረጣል። ምክንያቱም ከእጮኛዋ ጋር በነበራት ግንኙነት ስሜቷን ለማንም አላጋራችም ነበር። በሰዓቱም እጮኛዋ ቾይኪዮ በቦታው ይመጣል። እሷም ለዩንሃው አሁን ለመነጋገር ጊዜው እንዳልሆነ በመግለጽ እንዲሄድ ታደርገዋለች። ቾይኪዮም ወደ ቤት ገብቶ እንደ እውነተኛ ባል መብቱ እንዲከበርለት ለማሳየት ሲሞክር ሳራም ጋብቻቸው ለስራና ለጊዜያዊ እንደሆነ ታስታውሰዋለች። እሱም ስለ ወንድሟ ሹዛዩ አስፈላጊ የሆነ መረጃ እንዳለው ሲነግራት እሷም ይህ መረጃ ጠቃሚ ሊሆን እንደሚችል ታስባለች። ከዛ ሳራ ወደ ሹዛዩ በመሄድ ቾይኪዮ የሰጣትን የሕክምና መዝገቦች ታሳየዋለች። ሹዛዩም በአንድ ወቅት ባጋጠመው አደጋ አይኑ ታውሮ እንደነበርና አሁን ህይወቱ ከባድ ሁኔታ ላይ እንዳለ ሲነግራት ሳራም ይህንን ስትሰማ ወንድሟ ላይ አቅዳ በነበረው ነገር በመጸጸት ሁሉንም ነገር እርግፍ አድርጋ ትተወዋለች። ሳራም ቾይኪዮ ለስራም ሆነ ለግል ህይወቷ እንደማያስፈልጋት አስባ ሐሳቧን በመቀየር ልታደርግ የነበረውን ጋብቻ ትሰርዘዋለች። ቾይኪዮም በዚህ በጣም ተናዶ ሲያመነጫጭቃት እሷም በንዴት ስሜት የተመለከተችው ይሄዳል። በሰዓቱም ዩንሃው መጥቶ ሲያጸዳላት እሷም ልትጋብዘው ጥያቄ ታቀርብለታለች። ዩንሃውም አሁን እንደማይችልና ዛሬ መሸጥ የሚጠበቅበትን ቦርሳ ሲያሳያት እሷም ካርዷን ሰጥታው ሁሉንም እንደምትገዛው ትነግረዋለች። ከዛ ሁለቱም ወደ አንድ የመንገድ ዳር ትንሽዬ ምግብ ቤት ይሄዳሉ። ሳራም ስሜቷ ትንሽ የተወዛገበ ነበር። ዩንሃውም ካህን ሆኗል ብላ ስላሰበች እንዳዘነች እንመለከታለን። እሷም ስሜቷን በዘዴ ለማሳየት ስትሞክር ዩንሃውም ሁኔታዋን ያስተውለዋል። እሷም ራሷን ውሸታምና መጥፎ ሰው ነኝ ብላ መግለጽ ኖርማል ጓደኞች እንዲሆኑ እንደምትፈልግ ስትነግረው ዩንሃውም ፈገግ ብሎ ይመለከታታል። በሚቀጥለውም ቀን ሳራ ከቤተሰቦቿ ጋር በተሰበሰበችበት ቾይኪዮ እንደማትወደውና እንደማታገባውም ታሳውቃለች። የሳራ አባትን በደስታ ውሳኔዋን በመደገፍ ከጎኗ ይቆማል። ወንድሟም የሳራ ውሳኔ ቾይኪዮን ላለማግባት ብቻ ሳይሆን በእሱ ላይ ልታደርግ አቅዳ የነበረውንም ነገር መተዋን ያውቃል። በመጨረሻም ሁሉም በሀሳቧ ተስማምተው ሰርጉ ይሰረዛል። ሳራና ወንድሟ በመሄድም ላይ ያሉ እሷም ከወንድሟ ጋር ምንም አይነት ግጭት እንደማያስፈልጋት ትወስናለች። ከጥቂት ቀናትም በኋላ ቾይኪዮ ሰርጉ መቋረጡን ሲያውቅ በንዴት ወደ ሳራ ቢሮ ይሄዳል። እሷም በእርጋታ በመቆም ፍላጎቷ እንደሆነ ስትነግረው እሱም እሷን ለመርዳት ብሎ ላደረገው ነገር ምላሿ ይሄ በመሆኑ ተናዶ ሊመታት ሲል በሰዓቱ ዩንሃው ደርሶ ያስቆመውና ቢሮውን ለቆ ይወጣል። እሷም ዩንሃውን ፈገግ ብላ ትመለከተዋለች። በኋላም ዩንሃው ከረጅም ጊዜ በኋላ ወደ ቤቱ ሲሄድ በፊት ካህን ለመሆን በወሰነ ውሳኔ ሲቃወሙት የነበሩት ቤተሰቦች አሁን ላይ ግን ሲደግፉት ይመለከታል። እሱም ሁኔታቸው ስላልጣመው ምንም ሳይል ወደ ክፍሉ ይሄዳል። እነሱ ምንም ባይሉትም ግን እህቱ ሁኔታውን ተረድታ ነበርና የፍቅር ግንኙነት ውስጥ መሆኑን ትጠይቀዋለች። በጣም የማወቅ ጉጉቱም ስለነበራት እንዲመልስላት እያስጨነቀችው እያለ በዚህ መሃልም አንድ ቅንጡ መኪና መጥቶ እነ ዩንሃው ፊት ይቆማል። ከመኪናውም አንዲት ሴት ስትወጣ እህትየውን በመገረም ትመለከትና ዩንሃው እንዲህ ያለችን ቆንጆ ሴት ለራሱ በመምረጡ ትደመማለች። እነሱም ከሄዱ በኋላ ዩንሃው በሁኔታው ትንሽ ተጨንቆ ነበር። ቢሆንም ግን ከሳራ ጋር አሪፍ ጊዜ ያሳልፋሉ። ግንኙነታቸውንም አውጀው ለእራት ይወጣሉ። እዛም ስለ ወደፊታቸው መነጋገር ጀምረው ዩንሃው አሁን ላይ ካህን ስላልሆነ ሌላ ስራ ለመፈለግ ማሰቡንና ዳኛም ለመሆን ማቀዱን ይነግራታል። እሷም በደቡብ ኮሪያ ውስጥ የዳኝነት ፈተና በጣም ከባድ እንደሆነ ስለምታውቅ እንዲህ በማለቱ ትደነግጣለች። ዩንሃው ግን ፈገግ ብሎ በሶል ዩኒቨርሲቲ የህግ ትምህርቱን ተምሮ እንደተመረቀ ነግሯት መስራት እንደሚችል ይገልጽላታል። ከእራት ከወጡም በኋላ ሁለቱም ቤተሰቦቻቸውን ስለማግኘት ይነጋገራሉ። ዩንሃውም የሳራን ቤተሰብ መገናኘት በጣም ከባድ ሊሆንበት እንደሚችል ይሰማዋል። ከዛም ዩንሃው ላይ የመኪናውን በር ትቆልፍበትና ካልሳምከኝ አትወርድም ትለዋለች። በሚቀጥለውም ቀን ሳራ ዩንሃውን ለማግኘት ወደ ትምህርት ቤቱ በሄደችበት አንዱም ተማሪ ሳራን ለማናገር ሲሞክር እሷም ችላ ትለዋለች። ዩንሃውም ይህንን ተመልክቶ በፍጥነት ወደ እሷ ሄዶ ያቅፋታል። ሳራም ከአሁን በኋላ እንደዚህ እንዳትቀና ቅናት አያምርብህም ትለዋለች። በዚህ ጊዜ ግን ሳራ ግንኙነታቸው ሙሉ ለሙሉ መቀየሩን ስለተረዳች እሷ ምንም ጊዜ ሳታባክን ወደ መኪናው እንዲገባ ትነግረውና ወደ ቤተሰቡ ቤት ትሄዳለች። እዛም ተሰብስበው በተቀመጡበት ልጃችሁን ማግባት እፈልጋለሁ ብላ ጠይቃቸውና ሁሉም ይደነግጣሉ። ቀጥላ ምንም ጊዜ ሳታባክን በቅርቡ ቀለበት እንዲያስሩ እንደምትፈልግ ትነግራቸዋለች። ዩንሃውን ባደረገችው ነገር በመገረምና በመደመም በደስታ ይመለከታታል። በመጨረሻም ሁለቱም ግንኙነታቸውን ለቤተሰብ በማስተዋወቅ ጀምረው በራሳቸው ዓለም በመሆን ሕይወታቸውን በአዲስ ምዕራፍ ሀብለው ሲጀምሩ እያሳየን ፊልሙ ይቋጫል።